30 ደቂቃ አልቆየ ሜሴጅ መጣልኝ። እዚህ ጋር እንደምታዩት 1202 ብር ከ80 ሳንቲም ደርሶኛል ማለት ነው። እዚህ ጋር እንደምታዩት ስለዚህ ባለፈው ዋሃዳን አፕ ስራውን አብረን ጀምረን ነበረ። በዳኒ መልቲ ሚዲያ የሰራሁትን ቪዲዮ በዚህኛው ቪዲዮ ማለት ነው። እሱም ቪዲዮ አይታችሁ ደግሞ ብዙዎቻችሁ ይህንን ስራ እየጀመራችሁ ነው። ብዙዎቻችሁ ግን ይህንን ስራ አላመናችሁም፣ ውሸት ነው ያላችሁ ነው። እንደዛውም ደግሞ ኮሜንት ላይ ብዙ ነገር እየጻፋችሁ ነው። እኔ ግን ከዚህ አፕ ዛሬ ዊስዶ እያረኩኝ አሳያችኋለሁ። እንደዛውም ደግሞ እኔ እስከዛሬ ድረስ የሰራሁት ብዙ አፖች አሉ። ዳኒ መልቲ ሚዲያ ዩቲዩብ ቻናል ላይ ብዙ ስራዎች አሉ። ግን እነዚህ ስራዎች እስከዛሬ ድረስ የሰራሁት ቪዲዮ አንዱም ዊስድሮ የማይሰራ ቪዲዮ ሰርቼ አላቅም ማለት ነው። ወይ ደግሞ ዊስድሮ የማይሰራ ወይ ደግሞ ከሱ አፕ ዊስድሮ ማድረግ የማትችሉትን ስራ እስከዛሬ ድረስ ሰርቼ አላቅም። እኔም ከዚህ አፕ የመጀመሪያውን 50,000 ክሪስታል ወይ ደግሞ $5 ዊስዶ አድርጌ 751 ብር ደርሶኛል ማለት ነው በቴሌ ብር። ቀጥሎ ደግሞ 1200 ብር ወይ ደግሞ 80,000 ክሪስታል ዊስዶ አድርጌያለሁ። 20,000 ወይ ደግሞ 200K ለመድረስ ደግሞ እዚህ ጋር እንደምታዩት ወደ $1 አካባቢ ነው የቀረኝ ማለት ነው። ስለዚህ እናንተም ከዚህ አፕ ከሰራችሁ በርታችሁ ከሰራችሁ ከዚህ በላይ መስራት የምትችሉት አዲስ አፕ ነው ይሄ አፕ። ይሄንን ስራ ለመጀመር ቴሌግራም ላይ ዳኒ መልቲ ሚዲያ ብላችሁ ሰርች አድርጋችሁ ገብታችሁ መጀመር ትችላላችሁ። እንደዛውም ደግሞ ስራውን እንዴት እንደምትጀምሩ ደግሞ ሙሉ አሰራሩን ቪዲዮ ስለሰራሁት ዲስክሪፕሽን ላይ ሊንኩን አስቀምጣለሁ። ዳኒ መልቲ ሚዲያ ዩቲዩብ ቻናል ላይ ገብታችሁ እሱን እያያችሁ ስራውን ጀምራችሁ እናንተም ከዚህ ስራ ገቢ ማግኘት ትችላላችሁ። ብዙዎቻችሁ ይሄንን ስራ አላመናችሁ ወይ ደግሞ ከዚህ በፊት እንደዚህ አይነት ስራ ሰርታችሁ የማታውቁ ሰዎችም ትሆናላችሁ። ግን ይሄ ስራ ከዚህ በፊትም የነበሩ አፖች አሉ። ልክ እንደነ ታካ ሀላ ወይ ደግሞ ሌሎች አፖች አሉ። ይሄ ማፕም ብዙ አይነት ስራዎች አሉ። እዚህ አፕ ላይም ስትገቡ አንደኛ ደግሞ አዲስ ስለሆነ ገቢ የምታገኙበት ብዙ መንገዶች አሉ። የመጀመሪያ እዛ ላይ ገቢ የምታገኙት ሆስት ሆናችሁ ታስካችሁን እየሰራችሁ ወይ ደግሞ ሰዎቹንም እየጋበዛችሁ መስራት ነው። ሁለተኛ ደግሞ ኤጀንት ሆናችሁ ሰዎቹ ወደ ፕላትፎርሙ በመጋበዝ እናንተ ከነሱ ኮሚሽን እያገኛችሁ መስራት። እንደዛውም ደግሞ ጌመር መሆን ትችላላችሁ። ሌላ ደግሞ እዛ ፕላትፎርም ላይ ገቢ የምታገኙ ኮይን ሴለር መሆን ትችላላችሁ ማለት ነው። አሁን ላይ አዲስ ስለሆነ ሴለርን ብትሆኑ ብዙ ሰዎች ኮይን እየገዙ ነው፣ ጌም እየተጫወቱ ነው። አዲስ አፕ ስለሆነ ማለት ነው። እናንተም እዛ ላይ ሴለር ሆናችሁም ገቢ ልታገኙበት የምትችሉት ምርጥ አፕ ነው ማለት ነው ይሄ አፕ። ስለ ስራው ይሄን ያህል ካወራው ይበቃል። ስራውን ያልጀመራችሁ ዩቲዩብ ላይ ዳኒ መልቲ ሚዲያ ብላችሁ ገብታችሁ እንደዚህ አይነት ፖስተር ያለበት ወይ ደግሞ እንደዚህ አይነት ተምፕናል ያለበት ቪዲዮ አለ። እሱን ቪዲዮ እያያችሁ ስራውን መጀመር ትችላላችሁ። አሁን ደግሞ ከስራው የሰራችሁትን እንዴት ዊስድሮ እንደምታደርጉ ሙሉን አሳያችኋለሁ። እስከ መጨረሻ ተከታተሉኝና እናንተም የሰራችሁትን እዛ ላይ በቴሌብር፣ በሲቢ፣ በአቢሲኒያ እንደዚሁም ደግሞ በሌሎች ባንኮች በባይናንስ ዊስድሮ ማድረግ ስለሚችሉ ዊስድሮ እናደርጋለን ማለት ነው። ዋሃዳ አፕ ላይ ዊስድሮ የምናደርገው ከሁለት ቦታ ነው። የመጀመሪያ ፕሮፋይላችሁ ውስጥ ገብታችሁ እዚህ ጋር ክሪስታል የሚል አለ። ይሄኛው ታስክ ሰርታችሁ የሚሆን ኤጀንት ከሆናችሁ ኮሚሽን የሚሆን የምታገኙትን እዚህ ጋር ነው የሚጠራቀመው ማለት ነው። መጀመሪያ ላይ ኤክስቼንጅ ላይ ነው የሚቀመጠው። እናንተ ካሻውት ላይ ነው የምታደርጉት ዊስድሮ ለማድረግ። ኤክስቼንጅ ደግሞ እዚህ ጋር ያላችሁትን 100,000 ሲሞላ ወደ ኮይን መቀየር የምትችሉት ነው ማለት ነው። ካሻውት ላይ ስታደርጉ ደግሞ እዚህ ጋር ያስመርጣል። ካረንሲውን መርጣችሁ ኢትዮጵያ ላይ ካረጋችሁ በኋላ እንደዚህ የባንኮች እንደዚሁም ቴሌብር ምናምን ይመጣል። ከነሱ ውስጥ መርጣችሁ ዊስድሮ የምታደርጉት ነው ማለት ነው። የመጀመሪያው ይሄንን ነው። እዚህ ጋር ግን ዊስድሮ ለማድረግ 100,000 መሙላት አለበት። ይሄኛው ክሪስታል 100,000 ሲሞላ ነው ይሄንን ዊስድሮ የምታደርጉ ማለት ነው። ሁለተኛ ደግሞ ስፒን የምናደርገው ነው ወይ ደግሞ መጀመሪያ ላይ ስንገባ 4.6 እየሰጠን ከዛ ደግሞ እሱን ሰውን ኢንቫይት እያደረግን $5 ወይ ደግሞ 50,000 ክሪስታል ሲሞላ የመጀመሪያ 50,000 ክሪስታል፣ ቀጥሎ ደግሞ 80,000 እኔ አሁን ሁለቱን ዊስድሮ አድርጌያለሁ ለዛ ነው ጥቁር የሆነ። ከዛ ደግሞ ቀጥሎ 200,000 ክሪስታል ወይ ደግሞ ለሱ እዚህ ጋር እንደምታዩት እኔ 191 ላይ ደርሻለሁ። ከዛ እዚህ ጋር ስንት ቀረኝ ማለት ነው? ትንሽ ነው የቀረው ወደ $1 ማይሞላም አሁን ላይ ደግሞ ማለት ነው። ስለዚህ ይሄንን ዊስድሮ የምታደርጉበት ነው ማለት ነው። ይሄንን እኔ እስካሁን እዚህ ጋር እንደምታዩት ዊስድሮ አድርጌያለሁ አሳይቻለሁ። እዛ ላይ ስክሪን ላይ እዚህ ጋር ይሄው 751 እና 1202 ዊስድሮ አድርጌያለሁ። ስለዚህ እናንተንም አሁን እንዴት 1200 እንዴት ዊስድሮ እንዳረኩት አሳያችኋለሁ። እስከ መጨረሻ ተከታተሉኝ። 80,000 ከሞላችሁ በኋላ እንደዚህ ይመጣል። ከዛ እንደዚህ ከመጣላችሁ በኋላ ምንድነው የምታደርጉት? ከላይ እዚህ ጋር እንደምታዩት $1 155 ብር ነው ይላል። ከዛ ደግሞ ከታች ደግሞ እዚህ ጋር እንደምታዩት አሁን ያለኝ 1202 ብር ከነጥብ 8 ነው ማለት ነው። ይሄን ዊስድሮ ሳደርግ የሚደርሰኝ ማለት ነው። ስለዚህ አሁን እናንተ ይሄንን ትሞላላችሁ። አካውንት የሚል ጋር ይሄን ፊ የሚቆረጠው 37 ብር ነው የሚቆረጠው። 1240 ነበረ እኔ ጋር የሚደርሰው ማለት ነው።
ተቆርጦ ስለዚህ እኔ ጋር ይደርሳል። አካውንቱን ትሞላላችሁ። መጀመሪያ ላይ አካውንት የሚል ጋር ቁጥራችሁን የቴሌ ብር፣ ከዛ አካውንት ኔም ጋር ስማችሁን፣ ከዛ ሁሉንም ከታች ደግሞ የዋትስአፕ ቁጥራችሁን ካስገባችሁ በኋላ ዊዝድሮ ትላላችሁ። ከታች ዊዝድሮ የሚለውን አንዴ ትነካላችሁ። ይህንን ዊዝድሮ እነዚህን ግን በደንብ ማረጋገጥ አለባችሁ ቁጥራችሁ የእናንተ መሆኑን ማለት ነው። ምክንያቱም አንዴ ከተሳሳታችሁ ነው ወይ ደግሞ ብራችሁ ይጠፋል። ስለዚህ ይህንን ዊዝድሮ ስትሉ እንደዚህ ይመጣል። ድጋሜ ከታች አሁንም ዊዝድሮ ትላላችሁ። ይህንን ካነበባችሁ በኋላ እርግጠኛ ከሆናችሁ በኋላ እነዚህን ቼክ ካረጋችሁ ስማችሁንም ሁሉንም ቼክ ካረጋችሁ በኋላ ከታች አሁንም ድጋሜ ዊዝድሮ የሚላለ እሱን ትነካላችሁ። ይህን ዊዝድሮ ስትሉ 48 ሰዓት ውስጥ ይደርሳችኋል ይላል። ጨርሳችኋል ማለት ነው። 30 ደቂቃ አልቆየ ሜሴጅ መጣልኝ። እዚህ ጋር እንደምታዩት 1202 ብር ከ80 ሳንቲም ደርሶኛል ማለት ነው። እዚህ ጋር እንደምታዩት ስለዚህ 30 ደቂቃ አልቆየም፣ ቶሎ ነው የደረሰኝ። እናንተም እንደዚህ ዊዝድሮ ስታደርጉ ቶሎ ነው የሚደርሳችሁ ማለት ነው። የዛሬ ቪዲዮአችን ይሄን ይመስላል። ቀጣይ ደግሞ በሌላ ቪዲዮ እንገናኛለን። ቴሌግራማችንን ጆይን አላደረጋችሁ ዳኒ መልቲ ሚዲያ ብላችሁ ገብታችሁ ጆይን አድርጉ። እዛ ላይ ብዙ የኦንላይን ስራዎች ስላሉ ስራዎቹን መጀመር ትችላላችሁ። እንደዛውም ደግሞ ግሩፓችንን ተቀላቀሉ። ምክንያቱም እዛ ላይ ብዙ የምናወራ ነገሮች አሉ። እንደዛውም ደግሞ አንዳንድ የሽልማቶችም ስላሉን እዛ ላይ ገብታችሁ ጆይን አድርጋችሁ ጠብቁ። እንደዛውም ደግሞ አንዳንድ አዳዲሶች ስራዎችም ከእናንተ የሚመጣ ካለ እዛ ላይ ፖስት ማድረግ ትችላላችሁ ማለት ነው። እንደዛውም ደግሞ ዳኒ መልቲ ሚዲያ ዩቲዩብ ቻናላችንን ማታቁ ሰዎች ዋና ቻናሉን አሁን ቅጣት ላይ ስለሆነ ነው፣ እሱን ማታቁ ሰውም ደግሞ ሰብስክራይብ አድርጉ። ቀጣይ ደግሞ አዳዲስ ሰዎችም ስለሚወጡ እዛ ላይም ፖስት ማድረግ እችላለሁ ማለት ነው። የዛሬ ቪዲዮአችን ይሄን ይመስላል። አመሰግናለሁ።